የሞቱ ጊዜ ነብያችን መዲና ደረሳቸው ጅብሪል ነገራቸው በሐበሻ ሀገር ጥሩ ወንድማችሁ ሞቷልና ተሰብሰቡ እንስገድበት ብለው እዚህ ሶላት ጀናዛ ተሰገደ ነጃሺ ላይ መዲና ነብያችን ደግሞ ሱሐቦች ጋር ሆነው ሶላት ጀናዛ ሰግደውባቸው እንደዚህ ያሉ ባለዲል ዳሩ ሂጅራተይኒ ሀገሬ ኢትዮጵያ ይሄ የነጃሽ ነው። ከዚህ ቀጥሎ ደግሞ አስሐቦች 12 5 ሴቶች 7 ወንዶች እዚህ ያሉ ውጭ ደግሞ 3 ጠቅላላ የቀሩ 15 ናቸው። የሞቱ ከሞቶ በላይ ነው። የቀሩ እዚህ ጀናዛቸው ላይ ቀብራቸው ያለ ይሄ እሳቸው ነጃሽ ከሞቱ 1431 ሆነዋል። ነብያችን ደግሞ አለይሂ ሰላቱ ሰላም ከ1440 ሆነዋል በሂጅሪያው ላይ። ከሚላድ ደግሞ 2019 በሚላድ የሚቆጥረው በኢሳ ላይ ነው። ይሄ ያለ ቀብር ግን የድሮ የተሰራው በ1948 በሐጅ አውድ ነው። አሁን ደግሞ እድሳት በቱርኮች ተደርገዋል። ይሄ ያለ ልብሱ አንዳንድ ደግሞ ከፓኪስታኖችም ከሀበሻውም ባለንዮች ያመጡ ይሄ ጉርዶው ልብሱም አለ። ዳሩ ሂጅራተይኒ ሀገሬ ኢትዮጵያ ሀገሬ ብዙ ነው ዝናሽ ታሪክሽ ቢደበቅ እኔ ላውጣልሽ የአላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ ጥንስሱ ሲጀመር እኛ ሀገራችን መቼም ክርስቲያኑና ሙስሊሙ ተባባሪ ነው፣ ተቃቃፊ ነው፣ አንዱ አንዱን የሚረዳ ነው። በሐዘንም በደስታም በሞትም በሰርግም አንድ ነው፣ አንድ መሆኑን ነው የምናውቀው። የጉርብትና ሀቅ በጉርብትና ደስታ አለ፣ በመሬት ጉርብትና ደስታ አለ፣ በመረዳዳት አለ፣ በሐዘን መረዳዳት አለ፣ በሰርግ መረዳዳት አለ። ህዝቡ ሰላም ነው፣ ህዝቡ ተባባሪ ነው። የኢትዮጵያ ህዝብ ተዋዳጅ ነው፣ የማይጨክን ነው። የነጃሺ እንደ ንጉስ ሀበሻ እንደ አገር